የተራበ ቤቱ በችግር እየታመሰ ውጭም ይሰጥ ሰው አለ። ለማን ፈልገህ? أسماء بنت أبي بكر الصديق رضي الله تعالى عنها جاءت إلى الحبيب صلى الله عليه وسلم الناتي كافر ناتي يا رسول الله على سلمتشم قل عندنا نقر ندارق الله تفلق عليك من لا رق الله هو سيجالو لا سلمتشم قال للناتي أجر السلة وأجر الصدقة لزمد يميست سو لتشجر زمد يميست سو زمدنا يمقطل اجرونم ያገኛል የሶደቃውንም አጅር ያገኛል ለጽልን انسبه الى البشر انسبه الى الجن انسبه الى الحجر انسبه الى الشجر ከየት የመጣ ነው ያንተ ጌታ ሰው ነው ጅን ነው ጋኔል ነው ወይስ ደግሞ መላእክት ነው ወይስ ከዛፍ ነው ከብር ነው ከወርቅ ነው የተሰራው ንገረን አሏቸው አላህ قل بلالاتشو هو السو يطيقاچሁት الله ነው احد ነው الله ነው ብቸኛ አምላክ ነው الله الصمد الله ሁሉን የሚያስጠጋ ከማንም የማይፈልግ ነው አለ الله የሚያስቡ ጌታ እኮ ነው የዓለምን ቋንቋ በሙሉ የሚሰማ ጌታ እኮ ነው والله أسرع الحاسبين يهي ترجمة يسفلقال يهي منامن طبقة يسفلقال ما سرجة يسفلقال من يسفلقال وهو أسرع الحاسبين السنة كملة ونين دينين يالو من ناقروا سلزي الله هو أسرع الحاسبين وأحكم الحاكمين يا عبادي باروتشه يالا لا خوف عليكم ولا أنتم تحزنون زاري يسفراتشو من يلم يتعطق هايل ميبال يلا من فله من يلا እኔ ጋር ኃይል በሙሉን የጋር ነው ዛሬ ተቆጣጥሬዋለሁ ዱንያ ላይ እንዲህ ዝም ብሎ ትናንሽ ሲያስፈራራ የነበረው ጉልቤ ሁሉ የለም ዛሬ ولا هم يحزنون አታዝኑ ولا انتم تحزنون አታዝኑም የሆነ ነገር ሰው የሚያዝነው ምን ሲሆን ነው ተኻፉን ማለት خوف የለባችሁ ማለት የሆነ ነገር ያረጉናል ብላችሁ አትፈሩም በር ክፍት ቢታደር በር አልተዘጋም ዘበኛ የለም መከላከያ የለም ምናምን የለም አያስፈልግም ማንንም ይፈራ የለም የሚያስፈራ ነገር የለም አይዛንቀ ولا انتم تحزنون ማለት ምንም ያመልጠናል ብላችሁ አታዝኑም ማለት ነው ولا انتم تحزنون ለምን ያዝኑም ምንም የሚያመልጣችሁ የለም ያረጋችሁት ነገር በሙሉ ይሰጣችኋል ለባሮቹ ነው احضروا حجتكم ማስረጃችሁን ብቻ አቅርቡ ويسروا جوابكم መልሳችሁን ቀለል አድርጋችሁ ላኩ መልሱ فانكم مسؤولون محاسبون ተጠያቂዎች ናችሁ ተመርማሪዎች ናችሁ ይሄ ነው ቃል الا شيطانا مريدا እነሱ እኮ የሚጠሩት ድረስልን ይያሉ ጧት ማታ የሚለልቡት የተረገመውን ሰይጣንን ነው لعنه الله ረገመው ይሄንን وقال على سيطان لأتخذن من عبادك نصيبا مفروضا ከባሮች መካከል የተወሰነ ድርሻ ወስዳለሁኝ አለ نصيب جزء معين مفروض مالت مقطوع من ترقاتشوالله ولا أضلنهم عساستاتشوالله ولا أمنينهم عسمنياتشوالله لأغنيت يما يتشلون نقر عسمنياتشوالله ولا آمورنهم عززاتشوالله فلا يبتكن آذان الأنعام ينسساوچن جرو يبتعطسالو يقدالو يقرطالو يتلتلالو من بلو የእንስሳት ጆሮ መተልተል ምን ይጎዳል አንደኛ የእንስሳት ጆሮ አዛ ማድረግ እኮ ነው በህይወታቸው ያሉ መዘልዘል ነሱ እሱ አይደለ ችግሩ ትልቁ ችግሩ አምልኮት ነው አይነናስ እንዲከላከል ጆሮዋን መቁረጥ እንዲሆን ጆሮዋን መብሳት ምናም ማድረግ فلا يبتكن آذان الأنعام ولا أمرنهم عززاتشوالهن فلا يغيرن خلق الله يخلقون سونتاچون ይቀያይራሉ الله የፈጠረበትን ይለዋውጣሉ ምን አርገው ጸጉር የሌላትን ሴት ጸጉረኛ ለማድረግ ጸጉሯን ይቀጥላሉ فلا يغيرن خلق الله ውበት አመጣን ብለው ጅጉርጉር ያደርጓታል فلا يغيرن خلق الله
አዲስ አፍንጫ ያሰራሉ። አፍንጫ ጎማዳ ሲሆኑ እንደኔ አይ ሻል ያለ አፍንጫ እናመጣለን ብለው ያስተክላሉ። አንዳንዶች እኮ አፍንጫቸው እንዳላጡት እግሯ ሸንደል የሚል ነገር ነበረች አሉ። እንደዚህ ትላለች። ከዚያ በኋላ ላስተካክላለሁ ብላ አስቆረጠች እግሯን። ሲነካ አንተ ቡለኑን አንተ አታውቀው፣ አላህ ነው የሚያውቀው። خالق الارض والسماء። ከዚያ ሐኪሞች እስኪ ሞክር ብለው ሲነካኩት ይቆስላል፣ ይተላል፣ ይቆረጥ ይባላል። فلا يغيرن خلق الله ومن يتخذ الشيطان وليا من دون الله الله انتو شيطانن ወዳጅ አርጎ ያዘ ሰው فقد خسر خسرانا مبينا ግልጽ የሆነ ከሳራን የከሰረ ማለት እሱ ነው። የትም ላይ በየትኛው መልኩ ሰይጣንን አማካሪ አርጎ ያዘ ሰው خسر خسرانا مبينا ويل للمطففين ለሰላቢዎቹ ሚዛንም ሆነ ስፍር የሚያንሸራትቱ ወይም የሚያጎድሉ ለሆኑ አካላት ሁሉ ወዮላቸው። الذين እነዛ إذا اكتالوا على الناس በሰዎች ላይ በሚሰፍሩ ጊዜ يستوفون ጥቅ አድርገው ሞልተው ይሰፍራሉ። وإذا كالوهم ሰፋሪዎቹ እነሱ ከሆኑ አወዘኑሁም ወይም መዛኞቹ ለሌላ ሰው እነሱ ከሆኑ يخسرون የሰውን ሐቅ ያጎድላሉ። አላ የظኑ አይጠረጥሩም እንዴ ኡላኢከ እንዲህ አይነቶቹ አነሁም መብዑሱነ ሊየውሚን ዐዚም በትልቁ ቀን በቂያማ ዕለት የሚቀሰቀሱና ከአላህ ፊት ስብሓንሁ ወተዓላ እንደሚቆሙ አይጠረጥሩምን? ወይሉን